تفسر بسب وين يستفسر بسب برجعتشو مارق وقلايو بيتسب يلقى زمدا شنات يا مشرت عنات ጠቅላይ ሚኒስትሩ ባለውለታ የሚሏቸው ወርቅነህ ገበየሁ ልጃቸውን ሊድሩ ነው። ዛሬ በአዲስ አበባ ከተማ የጀነራሎቹ ልጆች ትልቅ ሰርግ እየተደረገ ነው። ከቀናት በፊት ዘግበንላችሁ እንደነበር ይታወቃል። የጀነራል ሹማ አብደታና የጀነራል ተስፋዬ አያሌው ልጆች በሚሊኒየም አዳራሽ ትልቅ ሰርግ አድርገዋል። ግብዣውም እንደቀጠለ ይገኛል። የሀገራችን ትላልቅ ጀነራሎች የተገኙበት ትላልቅ ባለስልጣናትም የታደሙበት ሰርግ ነው። ሌላኛው ደግሞ አሁንም ትልቅ ሰርግ በነገው ዕለት በአዲስ አበባ እንደሚደረግ ምንጮቻችን ገልጸዋል። በነገው ዕለት ደግሞ ልጃቸውን የሚድሩት ጠቅላይ ሚኒስትሩ በአንድ ወቅት ሚኒሶታ በመጡበት ወቅት በአደባባይ ባለውለታዬ ነው ሲሉ የገለጿቸው ወርቅነህ ገበየሁ ናቸው። ወርቅነህ ገበየሁ በአሁኑ ሰዓት ላይ የኢጋድ ሊቀመንበር መሆናቸው ይታወቃል። የጠቅላይ ሚኒስትር አብይ አህመድ ባለቤት ዝናሽ ታያቸው በአሜሪካን ሀገር በሚኖሩበት ጊዜ ላይ ብዙ ድጋፍ ሲያደርጉ እንደነበረ ጠቅላይ ሚኒስትሩ በአደባባይ የመሰከሩት ጉዳይ ነው። የደረሰ መረጃ እንደሚያመለክተው የቀድሞ የፌዴራል ፖሊስ ኮሚሽነርና የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ነገ እሁድ ሚያዝያ 26 ቀን 2017 ዓ.ም ልጃቸውን ይድራሉ። የወቅቱ የኢጋድ ዋና ጸሐፊ ዶክተር ወርቅነህ የመጀመሪያ ልጅ የሆነው ካፒቴን አማኑኤል ወርቅነህ ከሙያ አጋሩና እጮኛው ካፒቴን ማህሌት ተረፈ ጋር ነው የጋብቻ ስነ ስርዓቱን የሚፈጽመው። የሁለቱ አውሮፕላን አብራሪዎች የሰርግ ስነ ስርዓት በአዲስ አበባ የወዳጅነት ፓርክ ከምሽቱ 11 ሰዓት ጀምሮ በተዘጋጀው የራት ግብዣ እንደሚከናወን ምንጮቻችን ካደረሱን የሰርግ ካርታ ላይ ተመልክተናል። ከጥቂት ሳምንታት በፊትም አባገዳዎች፣ ታዋቂ ባለሀብቶች፣ ታዋቂ ሰዎችና የተለያዩ ግለሰቦችን የያዘ ሽማግሌ ወደ ሙሽር ቤት ተጉዞ እንደነበር ምንጮቻችን ገልጸዋል። የሁለቱ ካፒቴኖች ሰርግ ከሰዓታት በኋላ ማለትም እሁድ ሚያዝያ 26 ይፈጸማል።